ጤና ይስጥልኝ እንደምን አመሻችሁ። ይህ የህይወት ጉዞ የሚዲያ ፕሮግራም ዝግጅታችን ነው። ፕሮግራም አንዳንድ ፕሮግራሞችን በየጊዜው ያስተላልፋል። ለተወሰነ ጊዜም ቆይቶ ነበረ። ያው አጫጭር ነበረ ጭነውና ለዛሬው ፕሮግራማችን ግን በተለየ በቴክኖሎጂ የሚሰሩ አርቲፊሻሎች ምን ይመስላሉ የሚለውን አንዳንድ ጉዳዮቹ ለማየት ነው። እነሱን እናያቸዋለን። ምናልባት አንዳንድ ከማህበራዊ ሚዲያ የተገኙ ናቸውና እነሱ በደንብ በአግባቡ ምን ይመስላሉ የሚለውን አያለው። ፓርት 1 እና ፓርት 2 ፓርት 3 የሚለውን እያንዳንዱ ምን እንዴት እንደሚሰራ ማቴሪያሎች ይወቃችሁ የሚያሳይ ናቸው። ከማህበራዊ ሚዲያ የተገኘ ነው። ለኛ ለአካል ጉዳተኞች በጣም ጠቃሚ ስለሆነ እሱን እናያለን። እሱን የምናየው ያው የድምጽ ኮፒራይት ስላለው ያው በእይታ ነው የሚታየው፣ ግን ውስጥ ለውስጡ ያው ምን እንደሚሆን እኔ ገለጻ አድርግላችኋለሁ። መልካም እይታ። ይህንን የምታዩት በጣም አሪፍና ለአካል ጉዳተኞች ምቹ ሁኔታ የሚፈጥር ነው። ይህን የምታዩት ስፕሊት ይባላል ወይም ደግሞ የእግር መረገጫ ትባላለች። እችኛዋ በጣም ጠቃሚ ነች። ምናልባት በአሁኑ ሰዓት ዘመናዊ ስለሆነ በዘመናዊ መልኩ ነው የምታገለግለው እና በጣም ምርጥ ነች። እንደምታዩት ይሄ በእኛ ሀገር ምናልባት አለ የለም የሚለው የለም። ይሄ በጣም ስሙዝሊ በደንብ አድርጎ ለሩጫ የሚሆን በጣም ለሩጫ በጣም አስፈላጊ የሆነ ነገር እንዲህኛዋ የምትታጠፍና በጣም ጥሩ የሆነች ነች። የምታዩት ገለጻው እንደዚህ ነው የሚለው። ምናልባት ከዚህኛዋ ከአልሙኒየም ነው የሚሰራው። በጣም ተጣጣፊ ነው፣ ጠንካራ ነው። ምናልባት ዙሪያዋ ላይ ሊዳላት አሁን ደግሞ የያዛት ይችኛዋ ምን ይባላል? ያው ዋናው እግራችን ወይም ቁርጭምጭሚት ወይም መርገጫ የምንለው ነው። ከዛ ይችኛዋ ቀይዋ የምታዩት ይሄም ተገጥሞ እንደዚህ የሚታጠፍ ለሩጫ የሚያመች እንደገና ደግሞ ልክ እንደ አጥንታችን እቺ እየታጠፈ የሚሰራ ስራ ነው። በጣም አስፈላጊ ነው። ከዚህኛው ይሄ ሁለቱ ልዩነቱ ያቸው እሱን የያዘው አለምንም ነገር ተሸፍኖ የሚሰራ ያንን ግን አለምንም ነገር ሊሰራ የሚችል የአርቲፊሻል እግር ነው። እችኛዋ የያዛት በደንብ ለሩጫ በጣም ጥሩ የሆነች ነገር ነው የምትሄደው እና እያንዳንዱ ይሄን ጠቃሚ ነው። በተለይ በውጭ ሀገር ወይም በውጭ ዓለማት እንደነ ብራዚል እንደነ ደቡብ አፍሪካ ይሄ በጣም አሻሽለው ጥሩ የሆነ ነገር ጥሩ የሆነ ስሜት ነው የሚሰጠው። ያው አካል ጉዳተኛ ምንድነው ችግሩ ምንድነው የሚሆነው ስትሉ እንደዚህ አይነት ነገሮችን በጣም አስፈላጊ በሆነ ጊዜ ይህን ሲሰጠው ልክ እግር እንደተተካለት ነው የሚያስበው እና ለዚህ ነው እነሱ በደንብ አጠናክረው ለዚህኛው ስራ የሚሰሩት። በእያንዳንዷ በሶኬቱ በዋና በቁርጭምጭሚቱና በመሃል እግር ወይም ደግሞ በጣት በያዘው እግር ምን ይመስላል የሚለው በደንብ አድርገው ነው የሚሰሩት። ስለዚህ በእኛ ሀገር ይሄ ቢለመድና እያንዳንዱ ሰው እያንዳንዱ ህብረተሰብ ጉዳት የደረሰበት ማለት ነው ጉዳት የደረሰበት ቢያገኝ ደስ የሚል ስሜት የሚሰጥ ነው። ከሁሉ ነገር የሚገላግል ነገር ነው። ይሄ ሾፕ አብዛኛው ከአካል ጉዳት ጋር የተያዘው በጣም ታዋቂ የሆነ ካምፓኒ ነው። በእኛ ሀገር እንደዚህ ያለ ምናልባት ግብጽ አካባቢ ያለ አፍሪካ ብዙ አይደለም፣ ደቡብ አፍሪካ እንዳለ አውቃለሁ። ይሄን አድርገው ብዙ አካል ጉዳተኞች ኦሎምፒክ እንደሚወዳደሩ ኑራቸው በዚህ እንደሚመሩ አውቃለሁ። እኔም የአርቲፊሻል ተጠቃሚ ነኝና በእንደዚህ አይነት ሀገራችንም የበለጸገ እንዲሆን እመኛለሁኝ። እችኛዋ ትብብር ተደርጎ ምናልባት አንዳንድ የተጀመረ በኢንቨስትመንት ደረጃ የተጀመረ አስታውሳለሁ። በአቃቂ ቃሊቲ ክፍለ ከተማ አንድ በጣም ታዋቂ የሆነ ወጣት በነበረ ጥሩ የሆነ ስራ አለ። ከዕለታት አንድ ቀን ምናልባት እሱ አስታውሼ ልሰራ እችላለሁ። አመሰግናለሁ።